በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ዛሬ ደግሞ በዚህ ክፍል የምናየው የግሪክ ላንጉጅን ሂስትሪ ነው። ስቲል አሁንም ባክግራውንድ እንትን ስለሚያስፈልገን ማለት ነው። እንትን ወዳለሁ አጤሪራ ነው የምንለው በዓመተ ምሕረቶች እንትን ብዬ ሂስትሪን መናገር ደስ ይለኛል። እንደዚህ አይነት አጤሪራ ምናምን ነገር አዘጋጅቼ ማለት ነው። አሁን እዚህ ክፍል መጀመሪያ እንድታዩልኝ የምፈልገው እዚህ ክላሲካል ግሪክ አንሽንት ግሪክ አንሽንት ስንል ሪሌቲቭ ነው ተርሙ። እዚህ ላይ አንሽንት ግሪክ ብለን ስናወራ ጀስት በቃ ይህን ኢራ ነው ክላሲካል ግሪክ ወይም አንሽንት ግሪክ ይባላል። የግሪኮች ጎልደን ኤጅ ኢራ የሚሉት በቃ የነ ሶቅራጥስ ፕላቶ እዛ መጨረሻ እስከ አርስቶትል ድረስ ማለት ነው ያለው ፔሪድ 6ኛው እስከ 4ኛው ክፍለ ዘመን ያለው ጊዜ በጎልደን ኤጅ ይሉታል የነሱ የግሪኮች እንትን። ክላሲካል ግሪክ የምንለው ይህን ግሪክ ነው፣ ወይንም አንሸንት ግሪክ ስንል ይህን ግሪክ ነው። ተመልከቱ። ከዛ በፊት ሌሎች ልናወራ ነው። አርካይክ ግሪክ፣ ከዛ ሚኖዋን እና ማይሲኒያን ሲቪላይዜሽን በእነሱ ጊዜ የነበረን ግሪክ አይሉት ግሪክ እናያለን። ነገር ግን አንሸንት ግሪክ ስንል መጀመሪያ የምናወራው ማንን ነው ማለት ነው? ክላሲካል ግሪክ። ከዛ በኋላ ግን ግሪክ በአሌክሳንደር ዘግሬት በቀደም ባለፈው ስለ አሌክሳንደር ዘግሬት ስለና አሪስቶትል እያወራን ነበር። በአሌክሳንደር ዘግሬት ጀስት ግሪክን ኢንተርናሽናል ቋንቋ ሲያደርገው ግን ኮመን ቋንቋ ተባለ። ኮይኔ የሚለው ቃል ወይንም በግሪክኛው ኪኒ ወይንም በኤራስሚስኛ ፕሮናንሴሽን ኮይኔ የምንለው ግሪክ ኮመን ግሪክ ኦልሬዲ ኢንተርናሽናል ቋንቋ አደረገው ሆነ። ያ ፔሪድ መቼ ነው? ከአሌክሳንደር ዘግሬት እስከ ኮንስታንቲኖፕል እስከ ቄሳር ኮንስታንቲን ድረስ ማለት ነው። እስከዛ ጊዜ ድረስ ያለው ግሪክ ኮይኔ ግሪክ፣ ኪኒ ግሪክ፣ ኮይኔ ግሪክ ይባላል። 600 ዓመት የቆየ ኢራ ነው ማለት ነው። 323 ከ300 እስከ 300 ከ300 ቢሲ እስከ 300 ኤዲ ያለው ኢራ ኮይኔ ግሪክ፣ ኪኒ ግሪክ። ከዛ በኋላ ያለው ሌላ ነው እናያለን፣ ባይዛንታይን ምናምን እናያለን። ነገር ግን ጀስት ከኮይኔ በፊት ጎልደን ኤጅ ኦፍ አቴኒያን ግሪክ ሂስትሪ የምንለው ይሄኛውን ግሪክ ነው፣ ክላሲካል ግሪክ ወይም አንሸንት ግሪክ። ከዛ ምን ሆናል? ኮመን ላንጉጅ ሆነ፣ የዓለም ኮመን ላንጉጅ። ዓለም ስንል እንግዲህ ምንድነው? ባለፈው ብለናል። ሪሌቲቭ ስፓሾ ቴምፖራል ቲንኪንግ እንያዝ፣ ጊዜና ቦታን ያማከለ ማዕከል ያደረገ ኮንቴክስቹዋል አመለካከት እንያዝ ብለን ወርልድ ምን ስንል አንስተን ነበር። አሁንም የዓለም ቋንቋ በጊዜው የነበረ የምናወራው ሜዲትሬኒያን አፍሮ ኤዥያቲክ አፍሮ ዩሮ ኤዥያቲክ እንትን ወርልድ ሆነ ማለት ነው ግሪክ ቋንቋ። እዚህ ላይ ክላሲካል ከነ ሶቅራጥስ በፊት ደግሞ አንድ ኢራ እናውራ። የማን ኢራ? የነ ሆሜ አይነ ስውሩ ሆሜር ትዝ ይለናል አይደለም? በልጅነታችን ምን እንትን ስንማር ዋቴቨር ሌጀንድም አይነት ፊገር የሚሆን አክቹዋል የሚሆን ኤኒዌይ የሆሜር ጽሁፎች ኤሊያድ እና ኦዲሴ እነዛ ታሪኮች በምንድን ነው የተጻፉት? በዚህ ፍሪ አንሸንት ግሪክ አርካይክ ግሪክ። አሁን
በቃ እዚህ ጋ ነው፣ ክላሲካል ግሪክ ላይ ነው። በነዚች 200 ምናምን ዓመት ውስጥ የነበረውን በነ ሶቅራጥስ፣ በነ ፕላቶ፣ በነ አሪስቶትል ዘመን የነበረው አይነት ክላሲካል የነበረው አይነት ግሪክኛ ሳይሆን ጀስት አንሸንት፣ አሁንም አንሸንት የሚለውን ቃል ሪሌቲቭሊ ያዙልኝ፣ ሞር አንሸንት የሆነ ግሪክኛ ነው። ስቲል ግን ምንድነው ግሪክ ነው። በእነማን ጊዜ ይህን በማን ፔሪድ አለ? ከ9ኛው መቶ ክፍለ ዘመን እስከ 6ኛው መቶ ክፍለ ዘመን የነበረው የግሪክኛ ቋንቋ ምን አይነት ተርም ይሰጠዋል? አርኬይክ ግሪክ። ምሳሌ ማናል? የሆሜር ጽሁፎች ኤሊያድ፣ ኦዲሴይ፣ እንደገና ደግሞ የሄሲየድ ግሪክ ማይቶሎጂ የለም የግሪኮች ግሪክ ጣዖታት በቃ በጣም ሁልቆ መሳፍርት ስፍር ቁጥር የሌለው የአማልክቶቻቸው ታሪክ ተረት እንትን አለ አይደል? ያ ጽሁፍ በሙሉ በምን ፔሪየድ ጊዜ የተጻፉ ናቸው? በአርኬይክ ግሪክ። እንግዲህ ይህን አርኬይክ ሲን አንሸንት ግሪክ ብለን እነ ሶቅራጥስን እነ ፕላቶን አንሸንት ግሪክ ብለን የነ ሆሜርን ዘመን ደግሞ ፕሪ አንሸንት አርካይክ አድርገን ከዛ በፊት የነበሩ 300 ዓመታት ግን ምንም ነገር ይሄ ግሪክ ዳርክ ኤጅ የምንለው ፔሪየድ ግን ምንም ነገር በቃ ሰርቫይቭ ያደረገ ምንም ነገር ስለሌለ ማለት የተገኘ ጽሁፍ የለም፣ ምንም ነገር የለም። ዜርፎር በግሪክ ላንጉጅ ሂስትሪ ውስጥ ዳርክ ኤጅ ይባላል። እነዚህ ከሆሜር ጽሁፎች በፊት የነበረው 300 ዓመታት እንግዲህ 1000 ቢሲ አካባቢ ማለት ነው። 1100 እስከ 800 ቢሲ ከክርስቶስ ልደት ቢሲ። በዚህ ጊዜ በእነዚህ 300 ዓመታት ውስጥ የሚታወቅ ጽሁፍ የለም፣ የግሪክኛ ነገር የለም። ከዛ በፊትስ አሁንም እንግዲህ እዛው ግሪክ ሀገር ሆነን ሁለት ግሪክኛ አይደሉም ኦልሬዲ በቃ ኦልሬዲ ስለ ግሪክ የምናወራው ማን ላይ ነዋል? በቃ ከነ ሆሜር ከነ ሄሲየድ ጽሁፍ ላይ ነው። አርኬይክ ግሪክ ብለን ካነሳ ነው ማለት ነው። ከዛ በፊት 300 ዓመት ዳርክ ኤጅ ምንም ነገር የለም ማለት። ከዛ በፊት ግን እዛው ግሪክ ሀገር ውስጥ ሁለት ሲቪላይዜሽን ነበሩ፣ ሚኒዮን ሲቪላይዜሽን እና ማይሲኒያን ሲቪላይዜሽን። ለየት ያለ ቋንቋ ነው እነዚህ። አንደኛው እንደውም አይታወቅም፣ አሁን አይታወቅም ማለት ኦልሬዲ ደሲፈርድ አልሆነም። ቋንቋነቱ ይታወቃል፣ ነገር ግን በአይን እየተያዩ የሚያነበው ሰው የለም። አሁን በቃ ማንም ስኮላር ማንም እንትን የሚያውቀው የለም። ሊኒየር ኤ ይባላል ቴክኒካሊ። ጊዜው በደንብ እንዲገባን ከክርስቶስ ልደት በፊት 2000 እስከ 1500 ከክርስቶስ ልደት በፊት 2000 እስከ 1500 አካባቢ የኔን የዓመተ ምህረት አጠቃቀስ ስታይል ታስታውሳላችሁ። 1800 1000 ምናምን እያልን እንትን ከምንል 2000 ብንል ግን ቶሎ ይገባናል አይደል? እንግዲህ ከ2000 እስከ 1500 አካባቢ በእነዚህ ጊዜ ማለት ነው። ይሄ ሊኒየር ኤ አሁን የተባለ ቋንቋው ምንድን ነው? ግሪክኛ ምናምን አይደለም፣ ግን እዛው በእነሱም ሀገር ውስጥ ያለን ሌላ ቋንቋ እንትን ነበር። በእነዚህ በቁፋሮ በምን የተገኘ እንትን ነው። እስካሁን ግን ቋንቋው ገና ደሲፈርድ አልሆነም። ሊኒየር ቢ ግን በማይሲኒያን ሲቪላይዜሽን ጊዜ የነበረው ቋንቋ ግን ኦልሬዲ ታውቋል ማለት ማንበብ ተችሏል፣ ደሲፈርድ ሆኗል። ይሄኛው ሊኒየር ኤ ቴክኒካሊ ሊኒየር ኤ የተባለው ኦልሬዲ እስካሁን ደሲፈርድ አልሆነም። ሊኒየር ቢ ግን ኦልሬዲ ደሲፈርድ ሆኗል። እንግዲህ ሁለት ከግሪክኛ እዛው ግሪክ ሀገር የሁለት ሲቪላይዜሽን እዚህ ላይ 1800 እስከ 1400 ዓመት ቆይቶ ይሄ ሲቪላይዜሽን ዲስትሮይድ ሲሆን ሌላ ሲቪላይዜሽን ተተካ እዛው አጠገቡ ማለት ነው። እዛው ማይሲኒያን ሲቪላይዜሽን። ስለዚህ ቋንቋውንም ማይሲኒያን ግሪክ። ከዛ ይሄ ሲቪላይዜሽን ዲስትሮይድ ሲሆን ግን እዛ በኋላ 300 ዓመት
ምንም የሚታወቅ ነገር የለም። ይሄ እነዚህ ሁለት ቋንቋዎች አንዱ የታወቀው ቴክኒካሊ ሊኒየር ኤ የተባለው ያልታወቀው ቴክኒካሊ ሊኒየር ኤ የተባለው እና አንዱ አሁን ግን የታወቀው ሊኒየር ቢ የተባለው ግን የታወቀው እነዚህ ሁለቱ ቋንቋዎች ምንድናቸው አለ። ኤኒዌይ በእነዚህ በሁለቱ ሲቪላይዜሽን ጊዜ የነበሩ ቋንቋዎች ናቸው። ይሄ ታውቋል፣ ያልታወቀም እስካሁን ድረስ። ከዛ በኋላ ዳርክ ኤጅ 300 ዓመት ዳርክ ኤጅ ምንም የሚታወቅ ነገር ስለሌለ ከዛ በኋላ የሆሜር ጽሁፎች ሌጀንድ ምንም ይሁን ፊገር ቢሆን ምንም ይሁን እሱ የሚሆን ሌሎች የሚሆን ምንም ይሁን ኤኒዌይ የሆሜር ጽሁፎች እዚህ ላይ በቃ 750 ምናምን ቢሲ 800 እስከ 500 ቢሲ አርኬይክ ግሪክ በቃ አንሸንት ብለን የምንጀምረው ግን አንሸንትን እንደ ሞደርን ብለን እንደመጀመር ማለት ነው። ከነዚህ ግሪክ አንጻር ከነዚህ አንጻር ከአርኬይክ ዳርክ ኤጅ ምናምን ካልነው ማይሲኒያን ግሪክ እና ሚኒዋን ግሪክ ከነዚህ አንጻር ክላሲካል ግሪክ ሞደርን እየሆነ ልንለው የምንችለው እንትን ነው ማለት ነው። ከዛ ኮይኔ ግሪክ አለ። እንግዲህ አሁን በአይነ ህሊናችሁ ትንሽ እንትን ያዙት። እኛ የምናጠናው ይሄን ግሪክ ነው። ኦልሬዲ ከክላሲካል ግሪክ በኋላ ከአንሸንት ግሪክ ወይም ከክላሲካል ግሪክ በኋላ ኮመን የሆነው ግሪክ ኮመን የሆነው ኢንተርናሽናሊ ኮመን የሆነውን ግሪክ የምናጠናው ማለት ነው። እንግዲህ ይሄ ኮይኔ ግሪክ ከመቼ እስከ መቼ ነዋል? ከአሌክሳንደር ዘግሬት እስክንድሪያን በተለይ አቋቁሞ እዛ ይቅርታ እንትን ካለ ጀምሮ ከ300 ቢሲ እስከ 300 ኤዲ ጊዜ ያለውን ኮይኔ ግሪክ አልን። ከዛ ከ300 እስከ 1500 አካባቢ ወይንም በሌላ አነጋገር ከቁስጥንጥንያ ኮንስታንቲኖፕል ቄሳር ኮንስታንቲኖፕል ኦልሬዲ ክርስቲያን ሆኖ ያ ኤራ ከተጀመረ ጀምሮ እስከ መጨረሻ 1000 ዓመት በኋላ አሁንም ያ ቁስጥንጥንያ ማለት ኢስተርን ሮማን ኤምፓየር ዲስትሮይድ በሚያሳዝን ሁኔታ ዲስትሮይድ እስክትሆን ድረስ የነበረው ዘመን ደግሞ ምን ይባላል? ባይዛንታይን። ባይዛንታይን ማለት የቁስጥንጥንያ የኮንስታንቲኖፕል የኦሪጂናል ስሟ ባይዛንታይን ነበር። ስለዚህ ያው ኮንስታንቲኖፕል እንደማለት ነው። ኮንስታንቲኖፕል እንደማለት ነው። የባይዛንታይን ኤራ እንግዲህ ይሄ ጊዜ ምንድን ነው? የሮም ባለፈው ዲአሲሪያን፣ ዲባቢሎኒያን፣ ሜዶ ፔርዥያን፣ ግሪክ፣ ሮማን ኢምፓየሮችን አይተን ነበር። ከዛ የሮማን ኢምፓየር መቼ እሱ ደግሞ ዲስትሮይድ ሆነ ቶታሊ 476 ላይ ዓመተ ምህረት ላይ እንግዲህ ከ100 ዓመት በኋላ እንደማለት ነው አይደል? ከ100 ዓመት በኋላ ማለት ኮንስታንቲኖፕል ቁስጥንጥንያ እንትን ካለች ካፒታል እንትኑን እዛ ላይ ካደረገ በኋላ ቄሳር ማለት ነው የሮማዎቹ ካፒታላቸውን እዛ ላይ አደርገው ከ100 ዓመት በኋላ መንግስታቸው ኦልሬዲ የሮም መንግስት ማለት ነው ዲስትሮይድ ሆነ። ኦልሬዲ ዲስትሮይድ ሲሆኑ አሁን ሁለት ነገሮችን እናያለን፣ ምስራቅና ምዕራብም ማለት ነው። ኦልሬዲ የምስራቁ ኮንስታንቲን በቃ ግሪክኛ ኦፊሻል ላንጉጁ ግሪክ ነበር። በቃ ምናቸው ሁለመናቸው ግሪክ ሆኖ ቀጠለ። ምዕራቡ ግን ግሪክ ሳይሆን ላቲንን ይዘው ላቲን ሮማን ካቶሊክ ሆነው ላቲን ሆነው ነው የቀሩት። ከዛ በኋላ ከላቲኖቹ በቃ አሁን የምናያቸው የፈረንጆች መንግስታት ወጡ። ኤንዌይ ልክ እዚህ ላይ 476 ላይ ቤተክርስቲያንም በቃ የሮም መንግስትም እንደገና ቤተክርስቲያን ራሱ ቤተክርስቲያን እንትኖች ክፍፍል እንትን ያለበት
ዘመናት ነበር ያ አካባቢ። ኤንዌይ እስከዚህ ድረስ ከኮይኔ ግሪክ ማውቂያ እስከ ራሱ የሮም መንግስት የምስራቁ የሮም መንግስት ሙሉ በሙሉ ዲስትሮይድ እስኪሆን ድረስ የነበረው ጊዜ ባይዛንታይን ፔሪድ ይባላል። ግሪክኛውም ባይዛንታይን ግሪክ ይባላል። ከዛ ባይዛንታይን ከተደመሰሰች በኦቶማን ቱርኮች የተደመሰሰች በኋላ ከዛ ሬኔሳንስ ስኮላርስ ዌስተርን ስኮላርስ እንደገና ቋንቋውን እንደገና ሳይሆን በቃ እነሱ ማለት ሲጀምሩ በዌስተርኑ ኢስተርኑ አሁንም ዲስትሮይድ ምን ቢሆን ስቲል ነበሩ እነሱም ይቅርታ አንድ ሺህ ማን ነው ዲስትሮይድ ከሆነች በኋላ ምስራቁ ሮም ማለት ነው። ምስራቁ ሮማን ኤምፓየር፣ የኮንስታንቲን ኤምፓየር፣ ባይዛንታይን ኤምፓየር ዲስትሮይድ ከሆነ በኋላ እስካሁን ድረስ ያለው ፔሪየድ ደግሞ ሞደርን ግሪክ ይባላል። አሁን ተመልከቱ እንግዲህ ሞደርን ግሪክ ስንል ቆስጥንጥንያ፣ ኢስተርኑ ኦርቶዶክስ፣ ማን ነው ኢስተርኑ ሮም፣ ኢስተርን ኤምፓየር፣ ኢስተርን ሮማን ኤምፓየር በኮንስታንቲኖፕል ቂሳር ኮንስታንቲኖፕል መሰረት ክርስትናን ተቀብሎ ሙሉ በሙሉ የክርስቲያን መንግስት ሆኖ የሮም መንግስት ከጀመረበት ቀን እና ዲስትሮይድ እስኪሆን ድረስ መንግስቱም ተሸንፎ ዲስትሮይድ እስኪሆን ድረስ ያለው ፔሪየድ ባይዛንታይን ግሪክ። ከዛ በኋላ ደግሞ ዲስትሮይድ ከሆነ በኋላ እስካሁን ያለው ጊዜ ደግሞ ሞደርን ግሪክ። ኮንስታንቲኖፕል ቁስጥንጥንያን መስርቶ ማነው ዋና ከተማው አድርጎ ከማድረጉ በፊት እስከ ክርስቶስ ልደት በፊት እስከ 300 ዓመት ድረስ የነበረውን ፔሪየድ ደግሞ ምን አልነው? ኮኔ ግሪክ። አሁን እኛ የምናጠናው የትኛውን ነው ማለት ነው? ይቺን ፔሪየድ ከክርስቶስ ልደት በፊት 300 እና ከክርስቶስ ልደት በኋላ 300 ያለውን ፔሪየድ ማለት ነው። 300 ቢሲ አፕቱ 300 ኤዲ ያለውን ፔሪየድ ይቺን ፔሪየድ ነው የምናጠናት ቋንቋው ማለት ነው። ከዛ ዕብራይስጥ እንግዲህ ብሉይ ኪዳናችን በዕብራይስጥ አዲስ ኪዳናችን በግሪክ እኛ ነው የተጻፈው። ተመሳሳይነት ግን አላቸው እነዚህ ሁለት ቋንቋዎች በጣም በሚገርም ሁኔታ ማለት ነው። በጣም በሚገርም ሁኔታ ድምጾቹ ተመሳሳይነት አላቸው ፊደሎቹ። ለምሳሌ የዕብራይስጥኛው አሌፍ ቤት ጊመል ዳሌት ዋው ዛይኔት ግሪክኛውም ደሴም ነው። አልፋቤታ ጋማ ዴልታ ኤፕሲሎን ደሴም አሌፍ አልፋ ቤት ቤታ ጊመል ጋማ ደሴም። ለምን ይሄን ያህል ሲሚላሪቲ? ለምን ይሄን ያህል ሲሚላሪቲ? አሁንም የምናያቸው 3 እንትኖች አሉ። ማይ ጋድ ጢሮስ፣ ሲዶና፣ ጌባል ወይንም ቢብሎስ በጣም በጣም ሲቪላይዝድ እንትን ናቸው አንሸንት ወርልድ ላይ አሁንም ድረስ እንኳን በጣም በቃ ወደ 10,000 ዓመት ድረስ የቆየ ከተማ ማለት ነው ይሄ ጌባል ቢብሎስ። አሁንም ድረስ ሊባኖስ ያለ ከተማ ማለት በጣም ጥንታዊው ከተማ ማለት የሚባለው ከክርስቶስ ልደት በፊት 3,000 ኦልሬዲ ሶስቱም ማለት ነው 7,000 6,000 4,000 ቢሲ ኦልሬዲ የነበሩ ከተሞች እንትኖች ናቸው። ሲቪላይዜሽን ናቸው። በጣም የሚገርም ማለት በመጽሐፍ ቅዱስ የምናውቃቸው ናቸው። ጢሮስ እና ሲዶና። እዚህ ለየት የሚልብን የሚመስለን ይሄ ቢብሎስ የሚለው ጌባል መጽሐፍ ቅዱስ ላይ ጌባል ተብሎ የተጠቀሰው እንትን ማለት ነው። ጢሮስ እና ሲዶና ሳይሮፊንቃዊት ሴት መታ ጌታን ስትለምነው አድናኝ ልጄን አድንልኝ ምናምን ብላ ስትለምን ትዝ ይላችኋል።
እንደገና ደግሞ ቤተ መቅደሱን ሰለሞን ሲሰራ ማን ነው ያን ቤተ መቅደስ የሰራው? ሰለሞን ቤተ መቅደሱን ለማሰራት ወደ ማን ነው? ወደ እነዚህ ነው የላከው መልእክት። ወደ እነዚህ ወደ እነ ጢሮስ፣ ወደ እነ ሲዶና፣ ወደ እነ ቢብሎስ። ሂራም ሀፍ እስራኤል ሀፍ እነዚህ ሆኖ ወደዛ ነው ያላከው። ከዛ የመጡትም አርኪቴክተሮች እነማን ናቸው? ጌባላውያን። ብሉይ ኪዳንን ሄደን ስናነብ ማለት እንግዲህ በአንሸንት ወርልድ ሂስትሪ በደንብ የሚታወቅ ናቸው። ቢብሊካሊም በደንብ የሚታወቁ ናቸው። እነዚህ ናቸው ለፊደል መሰረት አሁን ለምናየው ለዕብራይስጥ፣ ለግሪክ እና ለሮማ እንግዲህ የላቲኑ ያው የግሪኩን እንትን ብሎ ነው። እንደገና ደግሞ እንግሊዝ ምናምን ምናምን ደግሞ ያው የላቲኑ ለእነዚህ ሁሉም መሰረታቸው ማን ነው? እነዚህ ናቸው። ቢብሎስ ራሱ ተመልከቷል። ባይብል ማለት ነው እኮ ባይብል ማለት ነው ማለት ነው መጽሐፍ ማለት ነው። ለምንድን ነው መጽሐፍ ያሏት? ብራና ፓፒረስ ዋና ወደብ እንትኖች ግሪኮች እንግዲህ ማንም መጽሐፍ ምን 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 ፓፒረስ ነው እንትኑ። ፓፒረስ ከየት ነው የሚያገኙት? ግብፅ። በምን በኩል? እነዚህ ናቸው ወደቡ፣ ትልቁ ወደብ ቢብሎስ። ግሪኮች ቢብሎስ ላይ ነው የሚያገኙት። በቃ ኢመንስ የሆነ ትሬድ ሪሌሽን ነበራቸው ከግብፅም ከግሪኮችም። ስለዚህ ቢብሎስ ያሏት እሷን ነው። ስሟ ራሷ ጌባል፣ ግን ቢብሎስ ያሏት እሷን ነው። ስለዚህ የነዚህ ናቸው ለፊደል የሚባሉት። ለፊደል ለዚህ ለዕብራይስጥ፣ ለግሪክ በቃ ላቲን ያው ግሪክ ካልን ያው ላቲኑ ዳይሬክትሊ ከዛ ስለወሰደ ማለት ነው። ቢብሎስን ከክርስቶስ ልደት በፊት 7000 8000 ይባላል 7000 ቢሲ እናያታል። ሲዶና 4000፣ ጢሮስ 2750 ምን በቃ እነዚህ ናቸው አንሸንት ወርልድ ላይ በቃ የባህር ላይ ንግድ፣ የባህር ላይ ጉዞ፣ ሲቪላይዜሽን፣ አርኪቴክቸር ምናምን እንደዚህ ዕደ ጥበብ ምናምን ምናምን ቬሪ ቬሪ በቃ በጣም እንትን ያሉ ናቸው። በጣም ጠበብት ናቸው። ስለዚህ ፊደልንም ቀርጸው ለነዚህ ቦታዎች ያስተላለፉ እነሱ ናቸው። ይሄ እንግዲህ ጌባል ያልናት፣ ሲዶና፣ ጢሮስ እነዚህ ናቸው ለዕብራይስጥ፣ ለግሪክ፣ ለላቲን እና ለሌሎቹም ፊደላት መሰረት የጣሉት። ሕዝቅኤል 27:9 ላይ ሄደን ስናይ በአንቺ ውስጥ የነበሩ የጌባል ሽማግሌዎች እና ጥበበኞቿ፣ አሁን እንድታዩልኝ የሚፈልገው ምንድን ነው? ጌባልን መጥቀሳቸው። ከዛ ምኖቿ አሏት? መርከበኞቿ፣ ከአንቺም ጋር ይነግዱ ዘንድ የባህር መርከቦች ሁሉና በመርከቦቻቸው በመካከልሽ ነበሩ። አሁን ቢብሊካል በቃ ትርጓሜ ምናምን ሳይሆን ዝም ብላችሁ ይዩት፣ በደንብ ይገልጻል። ቢብሎስን፣ ጌባልን፣ ምንነታቸውን እንዴት እንደነበሩ ሂስትሪካልም ያሳየናል። አንደኛ ነገሥት ምዕራፍ 5:18 የሰለሞንና የኪራምም አናጢዎች ጌባላውያንም ወቀሯቸው፣ ቤቱንም ለመስራት እንጨቱና ድንጋዩን አዘጋጁ። እነማን? ጌባላውያን። እንግዲህ ቤት የነበራቸው ሪሌሽን ጎረቤት ናቸው እና እስራኤል በእስራኤል ሰሜን ማለት ነው ኦልሬዲ በጣም ጎረቤትና ዘመዳማሞች መባል የሚችሉ ሪሌሽን ያላቸው እንትን ናቸው። ብዙ ጊዜ ያው ጎረቤት ሀገር ምንጊዜም ጠብ አለ ምን አለ። ኤኒዌይ እነዚህ ናቸው ለፊደሎቹ መመሳሰል ምንጩ። ግዕዙስ ለግዕዙ እንትን አንልም፣ ግን እንደው በዛው ፕሪሼትም ለማድረግ በአብዛኛው ምን ይባል ነበር? ግዕዝ እንትን ከሳውዝ አረቢያ ምናምን ጣትስተረት የውሸት
ዴሊበሬትሊ እንትን ያለ የውሸት ተረት ኦልሬዲ ግዕዝ አፍሪካ አፍሪካዊ ቋንቋ ነው። ግዕዝን ከሳውዝ አረቢያ እንትን ያለ ነው እንትን ያለ ነው ብሎ መናገር እንዴት ነው? ተማሪው አንድ እረኛ ተማሪ ትምህርት ቤት ዩኒቨርሲቲ ትምህርት ቤት ምናምን ገባ፣ ተማረ፣ ሊማር ነው ሊያስተምር። ምን አይነት ሪሌሽን ምን አይነት ርቀት ነው ያላቸው? እነሱንና በጊዜው የነበረውን ኢትዮጵያን በዛ አይነት ነገር እንትን ማለት ማነጻጸር ማለት ምንም የማያውቀው ህፃኑ እረኛው ልጅ ፕሮፌሰሩን አስተማረው። የኢትዮጵያም ቋንቋ በጊዜው የነበረው የግዕዝ ቋንቋ ሳባውያን ናቸው። ከዚህ መማርም ከቻሉ ነው። እሱም መማር ቢችሉ በቃ የተገላቢጦሽ አይደለም ነገሩ። ኤኒዌይ አላማዬ አይደለም አሁን ይህን ፓርት በተመለከተ ጨርሻለሁ። አመሰግናለሁ። ቴንክ ዩ። አቤቱ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ በቃ በለን። አቤቱ አቤቱ ይቅር በለን። በድለናል፣ አጥፍተናል፣ ካንተ ተርገናል፣ አንተን ነከናል። ከረዓብ ከርዛት ከመዓት ከጦርነቱ በላይ በሥጋ ጠፍተን መስመር ስተናል። ጌታ ሆይ ማረን፣ ማረን፣ ይቅር በለን። መራርነት ክመናት ጥላቻ አቤቱ ከኛ አርቅልን። ባዶል ከኛነትን ከኛ አርቅልን። አድመኛነትን አስወግልን። ደም አፍሳሽነት ምቀኝነትን ከኛ አርቅልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። አቤቱ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ በቃ በለን። ሀገራችንን በቃሽ በልልን፣ ካንተ መራቅን አስወግልን። አንቺ እዚህ ዘር አንተ እዚያ ዘር ማለትን አስከረልን። እርሱ ፕሮቴስታንት፣ እርሷ ካቶሊክ፣ እርሱ ኦርቶዶክስ ማለትን ትተን በልዩነታችን አስተዋይ አንድ ልብስተን በላይ በሰማይ በታች በምድር ያለ አንድ አባት ያለን አንድ አገር ልበ አእምሮአችንን አድስልን። ፍቅርን በእውነት አስተምረን። አቤቱ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን፣ በቃ በለን።
ከደም መፋሰሱ በላይ ከእምነታችን አስወግድልን። አቤቱ ንጹሕ ልብን ፍጠርልን። አንተን የሚያውቅ የተዋረደና የተሰበረ ልብ ፍጠርልን። ጌታ ሆይ ማረን፣ ጌታ ሆይ ማረን። ማስተዋል ስጠን፣ ንጹሕ ልብን ፍጠርልን። ውስጣችንን እንደገና አድስን፣ ትሑት ሰው አድርገን ልሁይ ይቅር በለን። ሰላም ፍቅር ስጠን። ታላላቅ አባቶችን እናቶችን የሚያከብር ልብ ስጠን። ድሆችን የማይንቅ የበላይ አለቆቻችን የሚያከብር ልብ ስጠን። ለታናናሾቻችን ምሳሌ እንድንሆን አድርገን። ጌታ ሆይ ማረን፣ ይቅር በለን። አቤቱ ጌታ ሆይ ማረን። ኪሪየ ኤሌይሶን፣ ኪሪየ ኤሌይሶን፣ ኪሪየ ኤሌይሶን፣ ኪሪየ ኤሌይሶን፣ ኪሪየ ኤሌይሶን፣ ኪሪየ ኤሌይሶን፣ ኪሪየ ኤሌይሶን።